ስሌት አለው እስልምና ከዛ ውስጥ አንዱን ብቻ ይዘህ ስትሄድ ፎርሙላውን ታዛባለህ ቀመሩ ይናጋል ስለዚህ ተሳሳታለህ ውጤቱም የተለየ ነው የሚሆነው ያው ግብአቱ አይደለ ውጤቱን የሚወስነው ስለዚህ ተወኩልን ለመረዳት ዑለማዎቹ ተወኩልን በምን መልክ በየኑት ምን ብለው ነው የገለጹት የሚለውን ነው የምናየው ኢንሻአላህ ናም ያየን ያለነው እሱን ነው የመጀመሪያው በደንብ ግልጽ መሆን ያለበት التوكل عمل القلب የአካል ስራ ሳይሆን ተወኩል የልብ ስራ ከቦታው ልብ ነው ተወኩልን ቦታውን አካል ላይ ካደረከው ሰበብ የሚባል ነገር ታቋማለህ which is wrong ማለት ነው ስህተት ነው ተወኩል ቦታው ቀልብ ላይ ከሆነ ጀዋሪህ ላይ ወይም አካል ላይ ያለ ልፋት ወደ ቀልብ አይመጣም ሁለቱን ለያይተህ ነው የምትመራው ማለት እሺ አካል ላይ እንዴት ነው ኡስታዝ አካል ላይ ያለ ልፋት ማለት አካል ላይ የምታደርጋቸው በአካልህ የምታደርጋቸው ጥረቶች ልፋቶች ሰበብ የምታደርሰው ነገር የአካል ስራ ነው የአካል ስራ ልብህ ላይ መጥቶ አትመካበትም ማለት አጃኢብ ሱብሃንአላህ ይሄ ስላደረኩ ነው አትልም አጃኢብ ምክንያቱም ቀልብህ ላይ ተወኩል ነው ቦታውን የያዘው ሰበብ ቦታ የለውም ቀልብ ውስጥ አጣብድግን አካል ላይ ደግሞ ተወኩል አድርጋለሁ ብለህ ሰበብን ቦታውን ማስለቀቅ የለብህም አካል ላይ ያንተ ትጋት ልፋትህ ሰበብ ማድረስህ ማክሲመም ይሆናል ቀልብ ላይ ደግሞ ሰበብ የሚባል ነገር አይኖርም በሰበቡ ላይ አትመካም የሚያደርግልኝ እሱ ነው ተላላህ ነው ይሄ ግን የቀልብ ስራ አሁን ተወኩልን በደንብ ለመገንዘብ በጣም ከባድ ትርጓሜ ትልቁ ነጥብ የት ላይ ነው የተወኩል ቦታው የት ነው ተወኩል ቦታው ቀልብ ላይ ነው ስትረስ አይኖርብህም ማለት እኮ ነው ጭንቀት የለብህም ማለት ነው አንድ ነገር ለፍተህ ጥረህ ሆነ አልሆነ አንተ ጉዳይ አይደለም ማለት ነው ለአላህ ሰጣ እዛ ላይ አይደለም የተንጠለጠልከው ያ ነገር ባለመሆን ውስጥ ሌላ የሚሆን ነገር ሊኖር ይችላል which you don't know አጣቀም ውጤት ያለህ ነው ምን ያስከተል እንደሚችል ነገሩ ለአላህ ነው የምትወው ሱብሃንአላህ የምትፈልገውን ነገር ብቻ ነው ለአላህ የምትነግረው ጌታዬ ይሄንን እፈልጋለሁ ከዛ አንተ ወደዛ የሚያደርስህን መንገድ ጥረት ታደርጋለህ ማክሲመም ጥረትህን ታደርጋለህ እዛ ጋር ምንም አይነት ማጓደል አይፈቀድልህም ካጓደልክ የተፈጥሮ ህግ ነው አንዷን የዘንግ ጫፍ ካነሳ ሌላኛው ጫፍ መነሳቱ አይቀርም አንድን ነገር ወደ ላይ ከወረወር ነው በመሬት